The kamikaze drone from አጥፍቶ ጠፊው ካሚካዚ ድሮን በኢትዮጵያ ኢትዮጵያ የታጠቀችውን አጥፍቶ ጠፊ ዘመናዊ ቴክኖሎጂ ይመጣል እየተባለ በሚያሰጋው ኢትዮ ኤርትራ ጦርነት ላይ ተጠቀመ ይሆን? ሰላም ጤና ይስጥልን ውድ የቻናላችን ቤተኞች፣ የዛሬው መሰናዷችን ትኩረት ኢትዮጵያ የምታመርታቸው ወታደራዊ ድሮኖች ናቸው። በቅርቡ ጠቅላይ ሚኒስትር አብይ አህመድ ይፋ ያደረጉትን የአጥፍቶ ጠፊ ድሮኖች እየተከተልን ምን አይነት እንደሆኑ ምን አቅም እንዳላቸውና በሌላው ዓለም ምን አይነት አጥፍቶ ጠፊ ድሮኖች እንዳሉ እያነጻጸርን እንነግራቸዋለን። ጠቅላይ ሚኒስትር አብይ አህመድ ከቀናት በፊት የብሔራዊ ባንክ ገዢውን የማሞ ምህረቱ የስንብት ኬክ ካስቆረሱ በኋላ የማክሮ ኢኮኖሚ ምክር ቤት አባላትን ይዘው በሚዲያ የታዩት ኤሮ አባይ የሚል የድሮን ሎጎ ከኋላቸው አድርገው ነበር። ኤሮ አባይ ምንድን ነው? እንደ ጠቅላይ ሚኒስትሩ አረዳድ ከሆነ አንድ ሀገር መጀመሪያ ኢኮኖሚ፣ በመቀጠል የወታደራዊ አቅም፣ በመቀጠል ደግሞ የባህል ለውጥ ያስፈልገዋል። እናም አሁን ኢኮኖሚያችን እየጠነከረ ስለሆነ የሚሉት ጠቅላይ ሚኒስትር አብይ ወታደራዊ አቅማችንን ማጠናከር አለብን በሚል በብዛት እያመረቱ ስላሉት አጥፍቶ ጠፊ ድሮኖች ይናገራሉ። እነኚህ ድሮኖች ወደ ጠላት ወረዳ የተሸከሙትን ፈንጅ አሊያም ሌላ ጉዳት አድራሽ መሳሪያ ይዘው በመሄድ ጥቃት የሚያደርሱ ናቸው። በሀገራችን በአሁኑ ወቅት በተለያዩ ቦታዎች ይመረታሉ የተባሉት እነኚህ አጥፍቶ ጠፊ ድሮኖች በዋናነት በሶስት ቦታዎች እየተገጣጠሙ ይገኛሉ። በብሔራዊ ደህንነት አገልግሎት ኒስ፣ ኢንፎርሜሽን መረብ ደህንነት ኤጀንሲ ኢንሳ እና በመከላከያ ሚኒስቴር ስር። በመንግስት ሚዲያዎችና በራሳቸው በጠቅላይ ሚኒስትሩ ማህበራዊ ሚዲያ ላይ የተለቀቁት ምስሎች እንደሚያሳዩት ሶስት የተለያዩ አይነት ድሮኖች በኤሮ አባይ ድሮን መገጣጠሚያ ውስጥ እየተገጣጠሙ ነው። በቪዲዮ ላይ የሚታየው አንደኛው ድሮን ካሜራማኖች ለሰርግና መደበኛ የቪዲዮ ስራዎች መቅረጫ የሚጠቀሙበት ድሮን ነው። በአማካይ ክብደታቸው ከ1 ኪሎ የማይበልጥ እና በቀላሉ በኪስ ውስጥ ሊያዙ የሚችሉ ናቸው። እነኚህ በርቀት መቆጣጠሪያ የሚሰሩና ኦፕሬተር የሚፈልጉ ድሮኖች ናቸው። ሁለተኛው አይነት ደግሞ ከዚህ ቀደም የተለያዩ ትርኢቶችን ያሳዩ ድሮኖች ሲሆኑ የህዳሴ ግድብን ምርቃት ላይም ትርኢት ያቀረቡት እነዚህ ድሮኖች ናቸው። ሶስተኛውና በጉብኝታቸው ወቅት የታየው ከታች ሲሊንደር መሰል አካል የተገጠመለትና ጠላትን ለይቶ የሚያጠቃው አጥፍቶ ጠፊ ድሮን ወይም ካሚካዚ ድሮን ነው። እነዚህ ድሮኖች በሁለት መንገድ ቁጥጥር የሚደረግባቸው ሲሆን በርቀት መቆጣጠሪያ ሪሞት ቁጥጥር የሚደረግበት አንደኛው ነው። ሁለተኛው ግን በአርቲፊሻል ኢንተለጀንስ ራሱ ድሮኑ ወስኖ ጥቃት የሚፈጽምበት ነው። ካሚካዚ ድሮን ምንድን ነው? ከቅርብ ዓመታት ወዲህ ወደ ውትድርናው ዓለም አዳዲስ የጦር መሳሪያዎች በስፋት እየገቡ ይገኛል። ዛሬም የምናወራው ስለ ካሚካዚ ድሮኖች ነው። እኚህ ሰው አልባ በራሪዎች ዲዛይን የተደረጉት እንዳይመለሱና ከተወሰነላቸው ኢላማ ጋር ራሳቸውን አጋጭተውም አፈንድተውም እዛው እንዲቀሩ ነው። ይህ ጥቃት ሁለት አይነት የቁጥጥር ሂደት ያለው ሲሆን አንደኛው ኦፕሬተሮች ከሲቹዌሽን ሩም የሚቆጣጠሩበት ሲሆን ሁለተኛው ደግሞ በኤአይ የታገዙ ናቸው። ካሚካዚ የሚለው ቃል የጃፓንኛ ቃል ነው። ትርጉሙም መለኮታዊ ንፋስ ማለት ነው። በሁለተኛው ዓለም ጦርነት ወቅት የጃፓን አየር ኃይል አብራሪዎች የያዙትን የጦር አውሮፕላን ከጠላት መርከቦች ጋር አውቆ በማጋጨት የሚያደርጉት ተግባርም ነበር። የጃፓን ካሚካዚዎች ሰው በውስጣቸው የያዙና የሰው ሕይወት የሚያጠፉ ሲሆን የአሁን ዘመኖቹ ካሚካዚዎች ግን ሰው አልባ ናቸው። ካሚካዚ ድሮኖች በአንድ ጊዜ የስለላም የወታደራዊ መሳሪያ መሆን ይችላሉ። ጠላታቸውን በስለላ ከለዩና ካወቁ በኋላ እንደ ሌሎቹ ድሮኖች ሚሳኤል ከመተኮስ ይልቅ ራሳቸው ሚሳኤል ሆነው ያልታሰበ ጥቃት ይሰነዝራሉ። እነኚህ ድሮኖች በአሰራር ዲዛይናቸው ምክንያት ለረጅም ሰዓታት በአየር ላይ መቆየት የሚችሉ ናቸው። ኢላማቸውንም ሲያገኙ የሚያጠቁት እጅግ ከፍተኛ በሆነ ትክክለኝነት ነው። በተለምዶ የሚታወቁትን የሚሳኤል መከላከያ ስርዓቶች መጣስ መቻላቸው ደግሞ በቀላሉ በጠላት የአየር ክልል እንዲናኙ ያደርጋቸዋል። ያላቸው አነስተኛ መጠን፣ ፍጥነት እና ቶሎ መለዋወጥ የሚችል የበረራ አቅጣጫ በቀላሉ በጠላት ራዳር እንዳይታዩና እንዳይጠቁ ያደርጋቸዋል። እነኚህ የተጠቀሱ ባህሪያት ካሚካዚ ድሮኖችን ከዚህ ቀደም በስፋት ከሚታወቁት ሚሳኤል ተሸካሚ ድሮኖች የተለዩ ያደርጋቸዋል። እንደ MQ-9 ሪፐር ያሉ ድሮኖች የተሰሩት ለስለላ ተግባራት፣ መረጃ ለመሰብሰብ እና ተገቢውን ኢላማ ሲያገኙ ደግሞ አጥቅተው ሲጨርሱ ወደ መነሻ ስፍራቸው እንዲመለሱ ነው። ካሚካዚዎች በአንጻሩ ለአንድ ጊዜ አገልግሎት የሚሰሩ ሲሆኑ በሰው የሚመሩ አሊያም ቀድሞ ፕሮግራም ተደርገው ወደ ጠላት ቀጠና የሚቀዝፉ ናቸው።
ከላይ የጠቀስናቸው ባህሪዎቻቸው እነኚህን ድሮኖች ከዕለት ወደ ዕለት ተመራጭ እንዲሆኑ እያደረጋቸው ነው። የዋጋቸው ርካሽነትና ስትራቴጂክ ጠቀሜታቸው ከህንድ እስከ ቻይና፣ ከአሜሪካ እስከ ሩሲያ እንዲፈለጉ አድርጓቸዋል። ካሚካዚ ድሮኖች እንዴት ነው የሚሰሩት? እኚህ ድሮኖች ከመሬት ውስጥ ጣቢያዎች፣ ከትልልቅ ድሮኖች ወይም ከተነቃቃይ ማዘዣዎች ላይ ይነሳሉ። አንድ ጊዜ ተነስተው የጠላት ወረዳ ላይ ከደረሱ ወይም ኢላማቸውን ካገኙ በኋላ ከደቂቃዎች እስከ ሰዓታት ድረስ በስፍራው ያለውን መረጃ ፎቶ እያነሱ ወደ ኦፕሬተራቸው ይልካሉ። ኢላማቸውን በጂፒኤስ ወይም በኤአይ ሴንሰሮች በመታገዝ ይለያሉ፣ ይከታተላሉ። ለምሳሌ ኢላማው ተሽከርካሪ፣ ራዳር ሲስተም አሊያም ሰው ከሆነ አንድ ጊዜ ከለዩት በኋላ እስከ ጥቃቱ ድረስ ሊከታተሉት ይችላሉ። ከኦፕሬተር በሚሰጥ ትዕዛዝ መሰረትም የተለየውን ኢላማ ቀጥታ በመምዘግዘግ በተሰራለት ማጥቂያ መሰረት አጥፍቶ ይጠፋል። ከዋጋ አንጻር የታዩ እንደሆን ከሚሳኤል፣ ከጦር አውሮፕላኖች እንዲሁም ከተለመዱት ድሮኖች አንጻር እጅግ ርካሽ የሚባሉ ናቸው። ኢላማን በትክክል ከመምታት አንጻርም እነኚህ ድሮኖች እጅግ አዋጭ መሆናቸው ይነገራል። በጠላት ላይም የሚፈጥሩት የስነ ልቦና ጫና ከፍተኛ ነው። ካሚካዚ ድሮኖች በመጠን እጅግ አነስተኛ ፈንጅ የተገጠመላቸው አንድን የተለየ ኢላማ ነጥለው መምታት የሚችሉ መሳሪያዎች ናቸው። በዘመናዊ ውጊያ ዓለም ውስጥ እጅግ የተራቀቁ ኦቶኖመስ የሚባሉ በራሳቸው ኢላማን የሚለዩና ወጪ ቆጣቢ ቴክኖሎጂ ናቸው። ክብደታቸው እስከ 2 ኪሎ ተኩል ድረስ ይሆንና ማንኛውም ሰው በጀርባ ቦርሳ እንደ ላፕቶፕ ይዟቸው ሊንቀሳቀስ የሚችሉ ቀላል ናቸው። እስከ 10 ኪሎ ሜትር ድረስ የሚገኝን ኢላማ እስከ 63 ማይል በሰዓት ባለው ፍጥነት ተጉዞ ማጥቃት ይችላሉ። እነኚህ ድሮኖች ካላቸው ለይቶ የመምታት አቅም የተነሳ ኦፕሬተሩ ከህዝብ መሃል አንድን ሰው ለይቶ ማጥቃት ከፈለገ ማጥቃት የሚችል ሲሆን ጥቃቱን ካዘዘም በኋላ መልሶ ማቋረጥ ይችላል። በተገጠመለት ካሜራ ጥቃቱ እስከሚፈጸምበት የመጨረሻ ሰከንድ ድረስም ለኦፕሬተሩ ወይም ለሲቹዌሽን ሩሙ የጠራ መረጃዎችን ይልካል። አገልግሎታቸውን ስንመለከተው መደበኛ ድሮኖች ለስለላ፣ ወታደራዊ ቀጠናን ለመለየት፣ የተለያዩ ተተኳሽ ሚሳኤል ቦምቦችን ለመጣል ያገለግላሉ። ካሚካዚ ድሮኖች በአንድ ጊዜ የመሰለያም የጥቃት መሳሪያም ናቸው። ከዋጋ አንጻር ካየናቸው መደበኛ ድሮኖች አማካይ ዋጋቸው ከ1 ሚሊዮን ዶላር ወይም 150 ሚሊዮን ብር በላይ ሲሆን ለአንድ ጊዜ ጥቅም የሚውሉት ካሚካዚ ድሮኖች በአንጻሩ ከ$20,000 የሚልቅ ዋጋ የላቸውም። ምንም እንኳን $20,000 በአማካኝ የዛሬ ዋጋው 3 ሚሊዮን ብር ቢሆንም። ኢላማን በተመለከተ መደበኛ ድሮኖች ቀድሞ ወደ ተለየ አንድ ኢላማ ደርሰው ለተልዕኮ ተብሎ ተለይቶ የታጠቁትን ሚሳኤል ተኩሰው ወይም ቦምቡን ጥለው መመለስም ይችላሉ። ካሚካዚዎች ጥቃት ለማድረስ ወደ ታሰበበት ቦታ ከደረሱ በኋላ ኢላማቸውን እስኪለዩ ድረስ ለረጅም ጊዜ በጥቃት ወረዳቸው ላይ ሊቆዩ ይችላሉ። ኤአይ ካሚካዚ ድሮንና ስጋቱ በራሳቸው ቁጥጥር የሚያደርጉ ወይም ኤአይ ካሚካዚ ድሮኖች ቀጣዮቹ የዓለምና የመከላከያ ቴክኖሎጂ ስጋቶች ሆነዋል። አርቲፊሻል ኢንተለጀንስ ለዓለም በረከት ይዞ እንደመጣ ሁሉ እርግማንም በአንድ እጁ ይዞልን እንደመጣ ይታመናል። አርቲፊሻል ኢንተለጀንስ ላይ ተቃውሟቸውን የሚያሰሙ ብዙ ሰዎች እንደሚሉት ብዙዎቹ አርቲፊሻል ኢንተለጀንስ አበልጻጊዎች ነጮች እንደመሆናቸው መጠን ስራቸው ጥቁሮችንና የእስያ ሰዎችን የሚያገል እንዲሁም ሴቶችን የማያካትት እንደሆነ ይናገራሉ። ይህ ቴክኖሎጂ ወደ መከላከያ ዘርፍ ሲመጣ ደግሞ ያለውን ጎጂ ተጽዕኖዎች ይዞ መምጣቱ አይቀርም። ኢላማን ነጥሎ ከሺህ ሰው መሃል አንድን ሰው መምታት የሚችለው ይህ ቴክኖሎጂ በጥቁሮች በኤሽያና ከነጭ ውጭ ባሉ የሰው ዘሮች ላይ የማንነት ስጋት ደቅኗል። የሰው ልጅ የእጅ ስራዎች አንድ ቀን በራሱ በሰው ላይ ማመጻቸው አይቀርም የሚሉ የኤአይ ተቺዎች እነዚህን በአርቲፊሻል ኢንተለጀንስ የታገዙ ድሮኖች እንደ ስጋት ያዩዋቸዋል። ወደ ሀገራችን መለስ ብለን ከዚህ ቀደም ከነበረ ልምድ ተነስተን ጉዳዩን ብንመለከተው ጠቅላይ ሚኒስትር አብይ አህመድ አንድ ንግግር አላቸው። የሰሜን ኢትዮጵያ ጦርነት ከመነሳቱ በፊት እኛ የሚሊሻ ውጊያ አንዋጋም ሲሉ ተደምጠው ነበር። በኋላም ጦርነቱ ላይ ድሮንን ለመጀመሪያ ጊዜ ተጠቅመው የጦርነቱን ሚዛን ለውጠዋል። አሁንም አጥፍቶ ጠፊ ድሮን እያመረትን ነው ሲሉ ያልተናገሩት ሌላ ራሱን በራሱ የሚቆጣጠር ኤአይ ካሚካዚ ድሮን ይኖራቸው ይሆን? አይበለውና የተፈራው የኢትዮ ኤርትራ ጦርነት ቢጀመርስ ይህን መሳሪያ ይጠቀሙት ይሆን? መልሱን ጊዜ ይሰጠናል።